በነገራችን ላይ ሳራ ቤት ሽፎን በአንድ ቀን 10 ልብስ ሰርተን እንሰጣቸዋለን። ዲዛይኖቹ ልክ እንደ ጥበብ አሉት መሃሉ ላይና ነጭ ሆኖ ዲዛይን ያለው ሽፎን ማለት ነው። እጅግ በጣም ነው የሚያምረው። ወይኔ እዩልኝ እንግዲህ እኛንም እንኳን ደነገጣችሁ በእውነት በቃ እየተቸገርን እኔ በተለይ ተቸገርኩ። በቃ ሲሰፋ ደግሞ ምን ሊመስል እንደሚችል መገመት ቀላል ነው። በግሩፕ እንግዲህ ወደ 30 ልብስ ነው የታዘዝነው ይሄንን ሽፎን። እሱንም እየሰራን ያለነው የትም ያልታዩ አዳዲስ ሽፎኖች አሉ። ሽፎን ፋሽን ሲገባ የት ነው የሚገኝ ካላችሁ እዚህ እኛ ቤት ሳራ ጥበብ ጋር ይገኛል ማለት ነው። በዚህ እርግጠኛ መሆን ትችላላችሁ። ትክክለኛ ሳሬ እውነት ነው ቴዲ። ለየት ያሉ የትም ያልታዩ እናንተን የሚመጥኑ ከስተመሮችን የሚመጥኑ አዲስ የምትገቡትን ደግሞ የሚያስደምሙ አዳዲስ ሽፎኖችን ይዤላችሁ መጥቻለሁ። ከየትኛው ጀምረን እናሳያቸው? እስኪ ከለበስኩት ዛሬ በዓል ነው ያው የተለመደ ነጭ ልብስ ሲምፕል ነገር ለብሼ የመጣውበት ነገር ሆሳና ነው። ለቤተክርስቲያን መሆን ስለሚችል እንድታዙ ለማለት ያክል በሚያምር ስፍ ለየት ባለ ስፍ እንግዲህ በ5 ሜትር በዚህ መልኩ ቆንጆ አድርጌ ሰርቻለሁ ማለት ነው ቴዲ። በጣም ነው የሚያምረው። ወርዱ ቆንጆ ነው፣ ጽድት ያለ ነው። ማዘዝ ለምትፈልጉ በሙሉ የተለያየ አይነት ዲዛይን እየመረጣችሁ ለእናንተ ለሰውነታችሁ የሚመቻችሁን ማዘዝ ትችላላችሁ ለማለት እችላለሁ። በቀጣይ ደግሞ ያው ሆሳና እንደመሆኑ በነጭ ከጀመርኩ እዚህ ጋር ባለው ሳምፕል ደግሞ የሚያምር በነጭ ሽፎን ልጀምር ማለት ነው። ደስ ይላል። ከነጭ ሽፎኖች ደግሞ ይሄንን የመሰለ እጅግ በጣም የሚያምር ለየት ያለ እንግዲህ ነጭ ሽፎን ነው። በጣም ነው የሚያምረው። ሲምፕል ነገር ለምትፈልጉ ምንም አይነት ዲዛይን የሌለው እኔ በለበስኩት ማዘዝ ትችላላችሁ። በዚህኛው ደግሞ እንደምታዩት ዲዛይኑ እጅግ በጣም ነው የሚያምረው። ዲዛይኖቹ ልክ እንደ ጥበብ አሉት መሃሉ ላይና ነጭ ሆኖ ዲዛይን ያለው ሽፎን ማለት ነው። እጅግ በጣም ነው የሚያምረው። ፍክት ማለት ለምትፈልጉ በሙሉ ልክ እንደ ጥበብ ጠርዝ አለውና ሲሰፋ ፍሬሙ እንግዲህ የተለየ ዲዛይን ይሰጠዋል። ቀበቶ ላይም ከታች ላይም እያስገባን ደግሞ በሚያምር ሁኔታ እንሰራላችኋለን። ከእናንተ የሚጠበቀው መደወል ማዘዝ ብቻ ነው። ጽድት አድርገን ሰርተን ይሄንን የመሰለ እንግዲህ ቆንጅዬ ነጭ ሽፎን በ5 ሜትር በቆንጆ ነጠላ በ8 ሺህ ብር ልናለብሳችሁ ተዘጋጅተናል። ልበሱ፣ ምረጡ ለማለት እንወዳለን። በዚህ ደግሞ በ5500 ብር እስከነ ሙሉ ነጠላው ድረስ መዘነጥም መዋብም ትችላላችሁ ለማለት ያክል ነው። እንቀጥል አይደል? መልካም። እሺ እዚህ ጋር ልጀምር። ደስ ይላል። በመጀመሪያ እስኪችን ላይት የሆነች ፒንክ ነገር እጅግ በጣም የምታምር ውበት ያላት በጣም የምታምር ልብስ ነች። እንግዲህ ሽፎኗ እጅግ በጣም ነው የምታምረው። የሰመር ድሬስ ለምትመስለው እንዲ ስትራክቸሯ ስትነካም ከለሯ ምኗም በጣም ነው የምታምር ነው። በጣም የወደድኳት ሽፎን ነች። እጅግ በጣም ቆንጆ የሆነች ሽፎን ነች። እንግዲህ እችን ልብስ ማዘዝ ለምትፈልጉ በሙሉ በፈለጋችሁት አይነት አሰፋፍ በፈለጋችሁት ከሽከሽ ከወገብ በታችም ከወገብ በላይም እንግዲህ ጥንቅቅ አድርገን ሰርተን በ8 ሺህ ብር ልናለብሳችሁ ተዘጋጅተናል። ከእናንተ የሚጠበቀው መደወል ማዘዝ ብቻ ነው። በቀጣይ እስኪ ዛሬ የትም ያልታዩ በጣም የሚያምሩ ለእናንተ የሚመጥኑ እጅግ በጣም የሚያምሩ ስታዩአቸውም ስትለብሷቸውም የምትሳሱላቸው እንግዲህ ቆንጆ የሆነ የሽፎን ዲዛይን ይዤላችሁ መጥቻለሁ። በጣም ነው የወደድኩት። እኔ ከለሮቻቸው በሙሉ 4 ሴሪ ያላቸው ምንም የሚወድቁ የላቸውም። ለእናንተ ለከስተመሮች ተብለው የተዘጋጁ እጅግ በጣም የወደድኳቸው በጣም በቃ የሚያምሩ ናቸው። መሀል ላይ እዚህ ጋር ከጌጦቹ መደብ ላይ ያለው አሰራር የተለየ ነው። በጣም ነው የሚያምረው። ውበት አለው። እንደዚህ በአይናቸው ሲታይ የተለየ ውበት ያለው ልብስ ነው። 4 ከለር አላቸው። ሙሉ ሴሪውን እኛ ጋር ታገኛላችሁ። እስኪ እዚህ ጋር እስኪ ያዛትና ደግሞ ሁለተኛው ከለር ደግሞ ይሄንን ይመስላል። በጣም ነው የሚያምረው። ከለሮቻቸው በሙሉ ኑድ ከለር ነው ያላቸው። የማይሰለች በእውነት የሚወድቅ ከለር የለም። ሁሌም ደግሞ ብድግ እያደረጋችሁ ብትለብሷቸው ደግሞ የማትሰለቿቸው፣ በግሩፕን ብትለብሷቸው ደግሞ በቃ ዝምታቸው የሚያደምቅ ውበት ያላቸው ሽፎኖች ናቸው። በጣም ነው የሚያምሩት። ኳሊቲ ናቸው አንደኛ ደረጃ። እንግዲህ እስኪ ሁለተኛው ከለር ደግሞ ይሄን ይመስላል። ዲዛይን አጣጣሉ ምናምን ሁሉም ነገሩ አንድ አይነት ነው። የጨርቅ ስትራክቸሩም እንዳልኳችሁ ከሴሪው የሁለተኛው ከለር ነው። እኔ እጅግ በጣም ነው የወደድኩት። እናንተ እንግዲህ ይሄን ልብስ ፈልገ ነው ይሄን ሽፎን ፈልገ ነው ከለር በዚህ ቢሆንልን ይሄኛው ከለር እኮ ሊኖረን ይችላል ማለት እንኳን አትችሉ። ከለር የላችሁም። እስኪ እንደዚህ እስኪ ሰውነት ላይ እስኪ ሲለበስ አንዴ እናሳያቸው። እጅግ በጣም ነው የሚያምረው። በእውነት ነው የምናገርህ፣ በጣም ነው የሚያምረው። ሲሰፋ ደግሞ ምን ሊመስል እንደሚችል መገመት ቀላል ነው። ሁለተኛው ከለር ይሄንን ይመስላል። ሶስተኛው ደግሞ
ፒንኩ ነገር መጣ። እንዳልኩ ምንም ከለር ጥያቄ አይገባም በእነዚህ ልብሶች ላይ ዛሬ ያመጣውላችሁ በጣም ቆንጆ ሆኖ ሽፎንነታቸው ውስን በቁጥር በከለር ደግሞ የሌላቸው ከለር የለም። ጥያቄ እንዳይገባችሁ ለማለት ያክል ለምን ከልምድ አንጻር ነው እንግዲህ ለምን አንዳንዴ በመጀመሪያዎቻችን ሽፎን ላይ 3 ሴሪ 2 አይነት ከለር ይዘንላችሁ መጣናልና ከሁለቱ ከለር ደግሞ የተለየ ጠርታችሁልናል። ስለዚህ ይሄ ደግሞ በዚህ ስናመጣላችሁ በ4 አይነት ከለር የእናንተን ጥያቄ ለመመለስ ያክል ነው። እጅግ በጣም ነው የወደድኩት። እንደምትመለከቱት ይሄ ደግሞ ፒንክ ከለር ነው። አያምርም? እኔ በጣም ነው የወደድኩት። እንግዲህ ይሄን ምርጫሽ እኮ የሚገርም ነው ሳሪ። እውነት ነው። በእውነት ምርጫሽ የሚገርም በጣም ነው የሚያምረው። በቃ ማይረብሽ ውበት ያለው ነው። ፒንክ እንግዲህ ለማን እንደሚያስፈልግ ይታወቃል። ሴት ልትወልጂ ያለሽ ከሆነች እንግዲህ ለአጃቢዎች ልበሱት ትላለው። በቃ ከበቂ በላይ አለን። ማዘዝ ትችላላችሁ። ኦርደር አድርጉን። ፒንክነቱ በጣም ውበት ያለው ፒንክ ነው። ለየት ያለ ነው ከፕሮግራሙ በላይ። በጣም ነው የሚያምረው። ከፕሮግራሙ ውጭ ራሱ ሲለበስ የማይረብሽ የማይሰለች ሁሌም ብድግ እያደረጋችሁ የምትለብሱት ነው። እንግዲህ እኔ እጅግ በጣም ነው የወደድኩት። ሶስተኛውን ከለርም በዚህ መልኩ እንግዲህ በቆንጆ ሁኔታ ተሰርቷል። እንዳልኩ እስኪ ለብሼ ላሳይክ ደግሞ ከመልክ ጋር በጣም ነው የሚያምረው። እስኪ ይህንን ይመስላል እንግዲህ በጣም ነው የሚያምረው። ስፌት ሲጨመርበት ደግሞ ምን ሊመስል እንደሚችል በጣም በጣም ውበት ያለው ልብስ ነው። ወደ 4ኛው ከለር ስንሄድ በሽፎን የተቸገርነው ነገር ግልጽ ሆነን እንነግራችኋለን። ካለፈ በኋላ እየደወላችሁ ነው። ማይደገሙ ሽፎኖች አሉ። ይሄው ደውሉ፣ ስልካችን አለ። እስካሁን ባሳየነው የወደዳችሁት ካለ ቪዲዮን አቁማችሁ መደወልም ትችላላችሁ። ምክንያቱም በፍጥነት ነው የሚወጡት ማለት ነው። ደውሉ። እሺ ነው። 4ኛው ከለር ደግሞ ይሄን ይመስላል። ጎመኒ ከለር ነው። እጅግ በጣም ነው የሚያምር። ከእናንተ እጃችሁ ላይ ሲደርስ ደግሞ የምታመሰግኑን እጅግ በጣም የሚያምሩ ቆንጆ የሆኑ ናቸው። እንግዲህ እኔ በጣም ነው የወደድኳቸው። ይሄን ብዬ ለመለየት አልቻልኩም። ምርጫው ለእናንተ ትቸዋለሁ። በጣም ነው የሚያምር። ያው ቴዲዬ እንደተናገረው ደግሞ ምንድነው ሽፎን ተሏላቂ ነው። በጣም በሚያምር ሁኔታ እንግዲህ አስቸጋሪ ነው። በሚያምር ሁኔታ እንዲሰራላችሁ በሚያምር ኳሊቲ እንዲሰራላችሁ ከታች ባለው ስልክና እየደወላችሁ ተሎ ኦርደር አድርጉ ለማለት ተወዳለሁ። በጣም ነው የሚያምረው። እነዚህን እንግዲህ 4ቱን አይነት ከለር ያላቸውን እንግዲህ ሽፎኖች እጅግ በጣም በሚያምር ሁኔታ በሚያምር ኳሊቲ እንግዲህ በሚያምር ነጠላ ጋራ በ11 ሺህ ብር ጥንቅቅ አድርገን ሰርተን ልናቀርብላችሁ እንወዳለን። ደውሉ፣ እዘዙ ለማለት እወዳለሁ። እስኪ በመቀጠል ደግሞ እዚህ ጋር የማሳያችሁ 3 አይነት ሽፎኖች ብዙ ከስተመሮቼ ጠይቃችሁኛል። አንዳንዴ ደግሞ እዚህ ጋር አሁን እንዳሳየዋችሁ ፈርጥ የሌለው ወይም ደግሞ ዲዛይን የሌለው ብላችሁ የጠየቃችሁኝ ኑድ የሆኑ ነገሮች ምንም አይነት ሻይኒ የማያብረቀርቅ ያላችሁኝ ደግሞ አላችሁና በሚገርም ኳሊቲ በሚያምር በጣም በሚያምር ጨርቅ ደግሞ ይዤላችሁ መጥቻለሁ። ለአይን እጅግ በጣም የሚማርክ የሚስብ ዘመናት ቢቀመጥ ሬድሜድ ልብስ በእውነት ሬድሜድ ልብስ የሚመስል በጣም ኳሊቲ ልብስ ነው እንግዲህ ይዤላችሁ የመጣሁት። በፈለጋችሁ ሳይንት አሰፋፍ ማሰፋት ትችላላችሁ። እስኪ ይሄን ከለር እስኪ ምን ልበለው እንግዲህ ምን ልለው እችላለሁ። በነገራችን ላይ እዚህ ጋር የምታዩቸው የመጀመሪያ ለባሾች ናቸው የምትለብሷቸው። አሁን ወዲያውን ካዘዛችሁ ማለት ነው ከሳምንት ከናንተ በፊት ነው እንግዲህ ወዲያውን የወጡት ልብሶቹ በአስቸኳይ ተሰርተው ወጣዋል። ሙሉ ጣቃ ነበር የመጡት ግን ለአንዳንድ ሰው ብቻ ለእናንተ ለማሳየት ወይም ደግሞ ለከስተመሮቼ አምጥቻቸዋለሁ። ከ2 ሳምንት ከጊዜ በኋላ ደግሞ ይገባሉ። ከወደዳችሁት ለማለት ያክል ነው። በግሩፕ እንዳታዙን ያሉትን ፍሬዎች ቀደሙ ለማለት እወዳለሁ። እጅግ በጣም የሚያምር ቆንጆ የሆነ ሽፎን ነው እንደምትመለከቱት። ጨርቁን እስኪ ንካው። የተለየ ነው በቃ የተለየ በጣም የሚያምር ነው በቃና ውድቅ ያለ ከለሩ ምኑ ሲሰፋን ምን ሊመስል እንደሚችል እጅግ በጣም የሚያምር ነው። እንደ ስካፕ ለብሾሊ በእውነት በጣም ሌላ ታሪክ ውስጥ ገብቷል። እንግዲህ ያው እኛ የምንታወቀው ቀድመን ለየት ያለ አዳዲስ ዲዛይኖችን በማስገባት ነው። ለእናንተ ሰብስክራይብ አድርጉ፣ ተከታተሉን። የመጀመሪያው ከለር እና ዲዛይን ይሄንን ይመስላል። በጣም ነው የሚያምረው። እዚህ ጋር እንዲሰብሰብ ብለው እንደ አበባ ነገር ሰብሰብ ብለው ደግሞ ያሉበት ዲዛይኖች እጅግ በጣም ውበት ያላቸው ናቸው። ሲሰፉ የተለየ ውበትና የተለየ መልክ ይሰጠዋል። በጣም ነው የሚያምረው። ሁለተኛውን ደግሞ ዲዛይን እዚህ ጋር እናሳይት። ወይኔ ከለር እይልኝ እንግዲህ ከለር ይሄንን ይመስላል። እንግዲህ ይሄኛውም ከለር ደግሞ እንደሚለበስ ሳይሆን የሚበላ ነገር ነው የሚመስለው። ምግብ ነው በእውነት ነቴን ነው። እኔ በጣም ነው የወደድኩት። በእውነት በጣም የሚያምር ልብስ ነው። ተሰፍቶ ራሱ እንዳልኳችሁ በአስቸኳይ በአንድ ቀን የወጣ ስለሆነ ለእናንተ ለማሳየት አልቻለም። በነገራችን ላይ ሳራ ቤት ሽፎን
በአንድ ቀን 10 ልብስ ሰርተን እንሰጣቸዋለን። ይሄ መለያችን ነው እውነት ማለት አሁን ቢያዙ በአንድ ቀን ወይ በሁለት ቀን ይደርሳል። በአንድ ቀን 10 ልብስ እናደርሳለን። በቃ አሁን ይሄን ያዙ። በቃ ምን አለፋችሁ በደወላችሁበት ማታውን ይደርሳል። እንግዲህ በ24 ሰዓት ውስጥ እንግዲህ በሚያምር ሁኔታ ሰርተን እናቀርብላችኋለን ለማለት እንወዳለን። እጅግ በጣም ነው የሚያምር። ሁለተኛው ከለር ደግሞ ይሄንን ይመስላል። ከእናንተ የሚጠበቀው ስፌትና ልኬታ መደወል ማዘዝ ብቻ ነው ለማለት እወዳለሁ። በጣም ነው የሚያምረው ይሄ ሁለተኛውም ከለር። ሶስተኛው ደግሞ በዲዛይን ለየት ይላል። ማቴሪያሉ ሁሉም ነገሩ አንድ አይነት ነው። የሚለየው መሀል ላይ ያለው የዲዛይን አጣጣሉ ነው። እንደምታዩት ደግሞ አርበ ሰፊ ነው በእውነት። በነገራችን ላይ እነዚህን በሶስተኛው ላይ ገለጽኩላችሁ አርበ ሰፊዎች ናቸው። በ4 አርብም የሚበቁ ናቸው። እኛ ቤት በ4 አርብ የሚባል አንሰራም። በ5 አርብ ነው የምንሰራው። በ5 ሜትር አይ ቲንክ ማለት ነው። 5 አርብ 5 ሜትር ነው። በዛ ነው የምንሰራው። በ5 ሜትር ነው። ይሄን የሚያክል እንግዲህ አርብ ሆኖት ወርድ ኑሮት በ5 ሜትር ሲሰራ ምን ሊመስል እንደሚችል አስቡት። ለእናንተ ትቼዋለሁ ለማለት እወዳለሁ። በጣም ነው የሚያምር። ፒንክነቱ፣ ላይት ፒንክነቱ፣ ፒች ነገር ከለሩ ያሉት ከለሮች፣ ፐርፕልነቱ፣ መደቡ፣ ሁሉም ነገሩ በቃ እንከን የማይወጣለት እጅግ በጣም ማራኪ የሆነ ሽፎን ነው። ይህንን የመሰለ እንግዲህ ሽፎን ማዘዝ ለምትፈልጉ በሙሉ በሚገርም በሚያምር ነጠላ ጋር በ13 ሺህ ብር ጥንቅቅ አድርገን ሰርተን እናቀርብላችኋለን። ሽፎኖቹ የገቡት ገና ዛሬ አዲስ ናቸው። እዚህ ሳራ ጥበብ ቤት ናቸው ያሉት። ከሳምንት ከ2 ሳምንት በኋላ በየቦታው ልታያቸው ትችላላችሁ። ጥራታቸውን ያልጠበቁ ይሆናሉ ማለት ነው። እነዚህን ከፈለጋችሁ ገና ሰው አልለበሳቸውም። ይሄው ስልኩ እዚህ ጋር አለ፣ ደውሉ ማለት ነው። በኃላፊነት የምንሰራ ሰዎች ነን። ሳርዬ መቀጠል እንችላለን። መልካም። እስኪ ደግሞ ወደዚህ በጣም ወደሚገርመው ልብስ ደግሞ እንሂድ። እጅግ በጣም የሚያምር ሌላ ታሪክ ውስጥ የገባ ሽፎን ነው። በጣም ነው የሚያምረው። እንደዚሁ ስትራክቸሩ እንደዚህ ሲነካ የተለየ ከሽፎን ራሱ ወጣ ያለ በጣም የሚያምር ስትራክቸር ያለው ልብስ ነው። እንግዲህ እጅግ በጣም ነው የወደድኩት ቴዲዬ። ዲዛይናቸው አንድ አይነት ዲዛይን ናቸው እንደምትመለከተው ቴዲዬ። በጣም ነው የሚያምረው። 5 ሴሪ ያለው። እስኪ የመጀመሪያውን ከለር ይሄኛውን ከለር እስኪ እንደዚህ ላሳያችሁ። እንደዚህ ለበስ ተረግ ነው እኛ የሚመቸን ራሱ በጣም የሚያምረው። አያምርም? ወይን ጠጅነቱ ከግሪኑ ጋራ ከመደቡ ላይ ደግሞ ጠቆር ያለ እርሳስ ነገር ያለው በቃ ሁሉም ነገሩ የተዋሃደለት ነው። እጅግ በጣም የሚያምር ከለር ነው። እኔ በጣም ነው የወደድኩት፣ በጣም ከምል በላይ። እዚህ ጋር ያሉት ፈርጦቹ ደግሞ ሁሌም የምንናገረው የተሰፉ ናቸው። የሚረግፍ እዚህ ቤት ምንም ነገር አይታሰብም። ለምን? ምስክር ናችሁ ውድ ከስተመሮች፣ የደረሳችሁ እጅግ በጣም አመስግናችሁናል፣ ወዳችሁታል። እንከን ሳያወጣ በጣም ደስተኛ ሆኖ ተመርቄ በጣም በሚያምር ሁኔታ ነው የሰራውላችሁ። አሁንም ደግሞ አዲስ ለምትገቡት ደግሞ በሚያማምሩ ኳሊቲዎች ነው እየተገኘን ያለ ነው። የመጀመሪያው ከለር ይሄንን ይመስላል። እጅግ በጣም የሚያምር ከለር ነው፣ የማይሰለች። እኔ በጣም ነው የወደድኩት በእውነቱ ለመናገር ቴዲዬ። እስኪ አንዷን ደግሞ እንደዚህ አንስተን ላውርዳትና ወይኔ እዩልኝ። እንግዲህ እኛንም እንኳን አስደነገጠን በእውነት በቃ ተቸገርን። እኔ በተለይ ተቸገርኩ። በቃ ሽፎን ለባሽ ሆንኩ እኮ። የተለየ አያምርም? በጣም እንግዲህ ከገበር ጋር ሆኖ ሲሰራ ምን ሊመስል እንደሚችል እኔ በእውነት በቃ በጣም የሚያምር ከለር ነው። አዲስ ዲዛይን ቢሉ ምንም በቃ ምንም እንከን የማይወጣለት በጣም ቆንጆ ልብስ ነው። እኔ በጣም ነው የወደድኩት በእውነቱ ለመናገር። በጣም 5 አይነት ከለር አለው እንዳልኳችሁ። ፐርፕሉን ከለር ደግሞ ይሄ ከባክግራውንዱ ጋር ሆኖ በጣም የማረከኝ ውበት ያለው ነው። ከልብስ ጋር ያው የለበስኩት ነጭ ሽፎን ስለሆነ በነጭ ገበር እንዳታስቡት። በጣም የሚያምር ግሬ ነገር ነው መደቡ። እጅግ በጣም ነው የሚያምረው። ብራውን ነገርም ያለው ይመስላል። ለየት ያለ ነው። በቃ ይሄ ነው የማይባል ከለር ነው፣ ግን ጎላ ብሎ የሚታያችሁ ወይን ጠጅና ፒንክ ከለሩ ነው እንደምትመለከቱት። እጅግ በጣም ነው የሚያምረው። ሁለተኛው ከለር ይሄንን ይመስላል። ወደ ሶስተኛው ከለር ደግሞ ይዘናችሁ እንሂድ። ምን ልበል? ልግለጽ? ዝም ልበል? እኔ እንጃ። አሳይተን እንመልሰው መሰለኝ። በቃ ይሄው እንደዚህ በቃ አይተን እንመልሰው። ምንም እንትን ያስፈልገው በጣም በቃ ይለያል። ይሄ ደግሞ ሌመን ከለር ነው እንደነገርኳችሁ። የከለር ጥያቄ እኛ ጋር የለም። ደግሞ በሌመን ከለር ደግሞ ይሄንን ልብስ እንደዚህ በዚህ መልኩ ይዘንላችሁ መጠናል። ዲዛይኑ ሁሉም ነገሩ እጅግ በጣም የሚያምር በእውነት ከላይኞቹ ከጌጦቹ በላይ እኔ እንደዚህ ጨርቁ እንደዚህ ስነካው የተለየ ስሜት ይሰማኛል። የሽፎኑ ውበቱ ኳሊቲው ማለት ነው በቃና እጅግ በጣም ነው የሚያምረው። ቆንጆ ሽፎን ነው እንግዲህ። እኔ ከለሩንም ዲዛይን አጣጣሉንም ሁሉንም ነገር ወድጀዋለሁ። በጣም ነው የሚያምረው። እናንተም እንደምትወዱት ምንም ጥርጥር የለኝም። ሶስተኛው ከለር ይሄንን ይመስላል እንደምትመለከቱት።
ተሰፍቶ ሲያልቅለት የተለየ ውበት አለው። በፈለጋችሁት አይነት ስፌት ማሰፋት ትችላላችሁ። እንደነገርናችሁ ሜትር በ5 ሜትር ዘንከትከት ያለ ነው እኛ ጋር የምንሰራው። በቪዲዮያችን መጨረሻ ላይ ደግሞ እናንተ ከስተመሮቻችን አዛችሁን የሰራንላችሁን በ5 ሜትር ልብሶችን እናሳያቸዋለን ማለት ነው። 5 ሜትር እኔ በጣም ከበቂ በላይ ነው ብዬ የማስበው ሜትር ነው። 5 ሜትር ማለት ይሄ ነው። በጣም ነው የሚያምረው። በፈለጋችሁት አይነት ስፌት መሆን የሚችል ነው። ቆንጅዬ በጣም የሚያምር ውበት ያለው ሌመን ከለር ጋር የተሰራ ሽፎን ነው። 3ኛው ከለራችን ይሄን ይመስላል። ወደ 4ኛው ደግሞ አብረን እንሄዳለን። ልልበሰው ምን ትልኛላችሁ? በሚቀጥለው ይሄን ለብሼ ልምጣ። በቃ ጥበብን ባቀርብ ይሄን ለብሼ እመጣለሁ። እጅግ በጣም ነው የወደድኩት። በጣም የሚያምር ከለር ነው። እንግዲህ እኔ ጠቆር ያለ ነገር በጣም ደስ ይለኛል። ጠቆር ማለቱ ምንድነው? ይሄ ከኦሬንጅ ጋራ ጠቆር ያለ ከለር ኦሬንጅ ወይም ደግሞ ቢጫ የለው ከለር ጋራ ይሄዳል ብዬ አምናለሁ። ብዙ ልብስ ደግሞ አሳይቻችኋለሁ። እናንተም ተቀብላችሁኛል። ይሄም ከለር ደግሞ ምንም ጥርጥር የሌለው በጣም የሚያምር ቆንጆ ውበት ያለው እንግዲህ ሽፎን ነው። እኔ በጣም ነው የወደድኩት። ውድ ተመልካቾቻችን በሙሉ እናንተም እንደምትወዱት ምንም ጥርጥር የለንም። እንደምታዩት ዲዛይኑ 4ኛው ከለር ምርጫ ነው እንጂ አንድ አይነት ዲዛይን ነው። ሁሉም ከለር እንዳይቀር በኦርደር ነው መሰረት በኦርደር የተሰራ ቆንጆ እጅግ በጣም የሚያምር ሽፎኖች ናቸው ይዘንላችሁ የመጣ ነው። ከእናንተ የሚጠበቀው እንግዲህ አሰራር ልኬታችሁን ማስተካከል ብቻ ነው ለማለት እወዳለሁ። ይሄንንም እንግዲህ ኦርደር ማድረግ ትችላላችሁ። ወደ መጨረሻው ከለር ደግሞ እንወስዳችኋለሁ። ወደ መጨረሻው ከለር ደግሞ ስንሄድ እጅግ በጣም የሚያምር ውበት ያለው አያምርም? በጣም ነው የሚያምረው። በጣም እኔ እንጃ አላውቅም። እስኪ እንደዚህ ሁኜ ራሱ የቱን ልምረጥ? አሁን ይሄን ለብሳለሁ ብዬ ነበር። ይሄን ሳይው ምን ይሻላል? ተቸገርኩ በጣም። እኔ በጣም ነው የተቸገርኩት። እጅግ በጣም የሚያምር ከለር ነው ያለው። እንዲሁም ደግሞ ስትራክቸሩም እንደነገርኳችሁ ስትነኩት ሲደርሳችሁ ከእናንተ ማወቅ ትችላላችሁ። በነገራችን ላይ እነዚህ 5 ከለር ያላቸው ሽፎኖቻችን ከበቂ በላይ ለእናንተ ተዘጋጅተንበት ይዘንላችሁ የመጣን ነው። ምንም አይነት ድግስ ምንም አይነት ኦርደር ቢኖራችሁ ምንም ሀሳብ ሳይኖራችሁ ካሁኑ በበቂ በብዛት 30 40 ብትሉን ማቅረብ የምንችልላችሁ እቃዎች ናቸው። በጣም የሚያምር ቆንጆ የሆነ እጅግ በጣም የሚያምር አፍነን የያዝናቸው ልብሶች ናቸው። እጅግ በጣም ነው የሚያምረው። ቆንጆ ነው። እኔ በጣም ወድጃቸው ነው። በዚህን ልክ እንግዲህ በ5 አይነት ከለር የሰራ ነው። ከእናንተ የሚጠበቀው እንግዲህ መወዛገብ ሳይሆን ደብል ማዘዝ ነው። ልክ እንደ ዛሬ እንዳትሆኑ ለእንደኔ እንዳትሆኑ ሁሉን ልልበሰው እያልሽ እኮ እኔ በጣም ተቸገርኩ እኮ። ጽድት አድርገን ሰርተን በ13 ሺህ ብር ለእናንተ ልናለብሳችሁ ተዘጋጅተናል። ከእናንተ የሚጠበቀው መደወል ብቻ ነው ለማለት እወዳለሁ። በቀጣይ ደግሞ እናንተ ከስተመሮቻችን እንግዲህ አዛችሁን በጣም በሚያምር ውበት በሚያምር ሁኔታ በፈለጋችሁት አይነት አሰራር በዚህ መልኩ እንግዲህ በጣም በቆንጆ ሁኔታ በጥራት በግሩፕ እንግዲህ ወደ 30 ልብስ ነው የታዘዝነው ይሄንን ሽፎን። እሱንም እየሰራን ያለ ነው። ለእናንተ ደግሞ ብዛት ማዘዝ ለምትፈልጉ ብዙ አይነት ፕሮግራም አለ እንደነገርኳችሁ። ለገዓት አለ፣ ብዙ ነገር አለ። እጅግ በጣም በሚያምር ሁኔታ እንግዲህ በዚህ መልኩ ተሰርቶ ይሄንን ይመስላል። እንግዲህ እዚህ እጄ ላይ ያለው ወደ 20 ፍሬ ይሆናል እንደምትመለከተው ቴዲዬ። በጣም ነው የሚያምር። ለልጆችም አለ እንዲሁም በእድሜያቸው የተሰራ እንደ ፍላጎታቸው የተሰራ ልብስ ነው። አንድ አይነት ከለር ይምረጡ እንጂ ፕሮግራሙ ላይ ሰውነታቸው እንደሚፈልጉት አይነት ስፌት ነው የተሰራ። በጣም ነው የሚያምረው። 5 ሜትር የምንላችሁ እንግዲህ ይሄንን ይመስላል። እንደየቁመታችሁ እንደየምናችሁ ሁሉም ታቹ ላይ ስትለኩት ሙሉ በሙሉ 5 ሜትር ነው የሚወጣለት። ምንም አይነት እንትን የለውም። በዚህ መልኩ እንግዲህ አልቆለታል። ከእናንተ የሚጠበቀው ማዘዝ መደወል ብቻ ነው። እናመሰግናለን። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ውድ ቤተሰቦቻችን ካለፈ በኋላ በተደውሉ እንቸገራለን ትቸገራላችሁ ማለት ነው። ይኸው ስልካችን በቃ ደውላችሁ አስመርጭን፣ አሳይን፣ ስሪልን ለግሩፕ ብትሏት ቆንጆ አድርጋ ጥንቅቅ አድርጋ ሰርታ ሳራ ታለብሳችኋለች ማለት ነው። እጅግ አድርገን እናመሰግናለን። ሳምንት ስንመለስ አዳዲሶቹን ያልታዩትን ይዘን እንመጣለን። በያላችሁበት መልካም ጊዜ